ጠንካራ መሆን ከፈለግሽ ለብቻሽ መፋለም ልመጂ። ለብቻሽ መዋጋት መቻል አለብሽ። ፍልሚያና ጦርነት ለብቻ ሲሆን ነው የሚጣፍጠው። እንደዛ ሲሆን ነው ድሉም ጣፋጭ የሚሆነው። ጦርነትሽ የሚሆነው ከማንም ጋር አይደለም፣ ከራስሽ ጋር፣ ውስጥሽ ካለው ማንነት ጋር። ይሄ ብቸኛ ሆንኩ፣ ሰው አጣው፣ ተሰበርኩ፣ ወደቅኩ እያለ ከሚነጫነጨውና ከሚልፈሰፈሰው ማንነትሽ ጋር ነው ጦርነትሽ። እሱን ከውስጥሽ ነቅለሽ ስታወጪው እዚህ ምድር ላይ እንዳንቺ ማንም ጠንካራ ሰው ሊኖር አይችልም። አትልፈስፈስ። ማንም የለኝም፣ ቀን ጨለመብኝ፣ ሰው አጣው፣ ሁኔታዎች ተዘበራረቁብኝ እያልክ አታለቃቅስ። ማንም ያንተን ህመም ሊታመምና ያንተን ጦርነት ሊዋጋ አይመጣም። ማንም። ለራስህ ያለኸው ራስህ ነህ። ለብቻው ጠንካራ የሆነን ማንም ሰው ሊሰብረው አይችልም። እዚህ ምድር ላይ ከብርቶች ሁሉ የበረታ ከጠንካሮች ሁሉ የጠነከረ ያ ሰው ነው የሚሆነው። ያንን ሰው መሆን የምትፈልጊ ከሆነ ከዛሬ ጀምሮ ተኝተሽ አታለቃቅሽ። ከተኛሽበት ከወደቅሽበት ብድግ ብለሽ ተነሺና የራስሽን ጦርነት ራስሽ መዋጋት ጀምሪ። ፍልሚያዎችሽን ራስሽ ማሸነፍ እንዳለብሽ ማወቅ አለብሽ። የትኛውም ሰው ፍልሚያሽን ሊያስጀምር ይችላል እንጂ ማንም ሰው እስከ መጨረሻው አብሮሽ አይቆይም። ስለዚህ ለራስሽ ያለሽው ራስሽ ስለሆንሽ ከተኛሽበት፣ ከምታለቃቅሽበት፣ ከተልፈሰፈስሽበት ቦታ ብድግ በይ። ስታሸንፊ ድሉ ምን ያህል ጣፋጭ እንደሆነ ታየዋለሽ። እኔ ስላየሁት ነው። በህይወቴ ፍልሚያና ጦርነት ደስ የሚለኝ ለብቻዬ ሲሆን ነው። ድሉን ጠንቅቄ ስለማውቀው፣ መጨረሻ ላይ የማሸንፈው እኔ እንደሆንኩ ስለማውቅ። ስለዚህ ከዛሬ ጀምሮ ተኝቶ ማለቃቀሱን አቁሚና ብድግ ብለሽ የራስሽን ጦርነት ራስሽ ግጠሚ፣ ራስሽ አሸንፊ። ለብቻችሁ ተፋለሙ። ፍልሚያ ደስ የሚለው ለብቻ ሲሆን ነው። ሰኔ 30 አንዱ ይወድቃል ሌላው ሲነሳ። ሰኔ 30 አንዱ